ምኛል እንዴ ማንም ህዝብ የለኝም። እኔ ህዝቤ ያኛው ህዝብ ነው፣ ያኛው ምስኪን የተበዳዩ ህዝብ ነው ያለኝ። ሌላ ምንም ስለ ፖለቲካ እኔ እና ቺሊታ አውርተናናቅ። እሷ ኢቭን ለራሱ ልንገር፣ ይሄ ቮይስ እኔ ከ5 ወር ከ4 ወር በፊት ነው የሰማሁት። ይሄ እኔ አማራ ነኝ እሱ ትግራዋይ ነው ምናምን የሚለው ከ5-6 ወር ነው የሰማሁት ከሜላት። እኔ ሜላት ዴዚ የነበርን አሰማችና ላኪልኝ ስላት ነው አንድ ቀን ትናደዳለህና ታወጣዋለህ አለች። ከዛ ኦኬ ምንም አላልኳትም፣ ችግር የለውም እናትሽ ነች እኔ እንደዚህ ያደርጋልበሽ፣ እንዲያውም እንደዚህ ሰው ችግር የለውም እናትሽ ልትረጃ ትገባለች። እኔ ከእናቷ ጋር ነው እንዲያውም ከዲዚ ጋር ቆሜ አላውቅም። ማርያምን እናትሽ ነች ብትሳሳትም ለራቱ እናትሽ ነች ምላ ሁል ጊዜ ሜሊ አለች እዚህ። ማርያምን መሲ ከፈለግክም ልጠይቃ ይችላል። መሲ እህቴ አለች፣ እሷን ሳይቀር ነው የምትሰድባት። ቤተሰቦችን በሙሉ ነው የተዋሩት። አንድም ቀን እኔ የዲዚን ቤተሰብ እና የዲዚን ምንድን ነው አንተ አሁን በዚህ ጉዳይ ምንድን ነው የምታተርፈው? ምንም የአንተ ፍላጎት ምን ነው? የአንተ ፍላጎት ምን ነው በለኝ። የአንተ ፍላጎት አሁን ምንድን ነው? ኦኬ የኔ ፍላጎት እቺ ልጅ የማንም ጫና ሳይደርስባት ራሷን በራሷን እንድታስተዳድር ፈልጋለሁ። ገባካ? የሰራችው ማለት ማዘሯን ያለችው ሌላ የለም እኮ ብሮ እናትየው ገባህ? ኦኬ አሌክስ እያስፈራራኝ ነው እንደዚህ ጋር ምንም ችግር የለውም። እኔ ማርያምን ከህይወቴ ይውጣልኝ አልፈልገውም። ይሄ ካለች ማለት ነው በቃ እንደሌለ ኦኬ ኦፍኮርስ አካውንቷ ከኔ ጋር ላይ ነው አውቃለሁ። ሁሉ ነገሯ ከኔ ጋር አለ እና እተወዋለሁ ሁሉም ነገር። ለምንድን ነው አካውንቷን መያዝ የፈለግከው? አልገባኝም። ባሉ ነው የኔን አካውንት ከእሷ ጋር ነበር፣ የእሷም ከኔ ጋር ነበር። አስፈላጊ ነገር አለው ማለት አንተ የሷን አካውንት መያዝ እሷ አንተን አካውንት መያዟ ጥቅሙ ምንድን ነው? እስቲ ዘግበኝ። Calm down. I'm just asking him why you getting bothered. I'm asking the guy. He can't answer. You get him frustrated for no reason. I'm asking him. He can't answer for anything. I'm just saying, like, what does this have to do with anything? It has to do with everything because it's called controlling. That's why. So my relationship is everybody's business. Like what? You came out and told us it's gonna be. But it's like the thing I want everybody's support. I want support. I don't want people telling me, "Oh, this guy is doing this to you. This." If he's like that, as I said, he can be whatever you want. That's your choice. What I'm saying to you is, what I'm saying to him, I'm just asking him a question so people will understand it. He said, "I love her. She used to have my account." And I have her account. That's what he was saying. There's nothing else we said about it. I just asked him why. He said,